ሰው ሁላ እውነት ነው ብሎ የሚወስደው ልክ ያልሆነ ነገር እኔ በበኩል የሚሰማኝና ፐርሰናል ኦፒኒየን ነው የምነግራችሁ። እና ይሄ ምንድነው ከሰብስክራይበር አንድ ሰብስክራይበር ከመሙላቱ ጋር በተያያዘ አንድ ሰብስክራይበር ለመሙላት አብዛኛው ጊዜ ሰዎች በአጭሩ ወይም ሾርት ከት የሆነ ወይ ነው መጠቀም የሚፈልጉት። እሱም ምንድነው ዩቲዩብ ሾርት ነው የሚጠቀም። ዩቲዩብ ሾርት አንድ ሰብስክራይበር ቢያመጣልን 10,000 ቢያመጣልን ሰው የሚፈልገው ያንተን በሾርት እንጂ ወደ ሎንግ ፎርም ቪዲዮ መቀየር ይከብዳል። በሾርት ይዛቸው መተ ወደ ሎንግ ፎርም ኮንተንት እነሱን ሺፍት ማድረግ በጣም ከባድ ነውና በሾርት የመጣ ሾርት ቪዲዮዎችን ነው የሚፈልጉና እንደዛ ነውና ረጃጅም ቪዲዮዎችን ለምሰሩ ዩቲዩብ ላይ ገንዘብ መስራት ለምፈልጉ ዩቲዩብ ሾርት አይሰራም ማለት አይደለም፣ ግን ከዩቲዩብ ሾርት በተሻለ ኖርማል ሎንግ ፎርም ኮንተንት የምትሰሩ ከሆነ በመሀል ማስታወቂያ የሚገባላችኋል፣ ቪዲዮዎቹ ይታይላችኋል፣ ነገ የሚታይ ቪዲዮ ነው ገንዘብ የሚሰራላችኋል። እና ከሾርቱ ይልቅ ሎንግ ፎርም ላይ የሚሰራው ገንዘብ ትልቅም ስለሆነ እንደዚህ ብታረጉ ባይነኝና አብዛኛው ጊዜ ሰብስክራይበር ለማምጣት ዩቲዩብ ሾርት ፖስት ምናምን ነው እንደዛ የሚያዋጣ አይመስለኝም። እና እንደዛ ያሰባችሁ ያላችሁ ካላችሁ አረፉ፣ አቁሙ። ያው የሚሰማኝን ነገር ነውና እኔ የሚጠቀመኝን ነገር የነገርኳችሁ ያሉትና ሎንግ ከሆነ በሎንግ ነው፣ በሾርትም አትፖስቱ ማለት አይደለም። በሎንግ መታችሁ ግን በቃ በሆነ ጊዜ አንዴ ይጠቅማል። የሆነ አፕዴት መደረግ ያለበት ጉዳይ ካለ አፕዴት ለማድረግ እንጂ ዴይሊ ሾርትን መፖሰት ቻናሉን የሾርት ቻናል ታደርጉታላችሁ እንጂ ሎንግ ፎር ወይም ረጃጅም ቪዲዮ ሰርታችሁ ገንዘብ እንድትጀነሬት እንድታደርጉ ይጠቅማችሁ አይመስለኝም። እና እስቲ ሌላ ሀሳብ ያላችሁ ሀሳባችሁን አሳውቁኝ። በዚህ ጉዳይ ላይ የተሻለ ነገር አለ የምትሉም ካላችሁ የምታውቁት የጠቀማችሁ ትኖራላችሁ አይ ነው። እስቲ ግን ከስር ለመማማር እንዲያመችን ሀሳብ አስተያየታችሁን ከስር አስቀምጡልን። ቪዲዮን ላይክ አድርጉ፣ ሌሎች ሼር አድርጉ እንዲደርሳቸው። ፒስ